ሀይ ኢትዮጵያ ውስጥ የነዳጅ ችግር አለ ሲባል ሰምቼ ነው እና ኢንፎርሜሽን ልሰጣችሁ ፈልጌ ነው። ነገሩ እስኪስተካከል ድረስ በኤሌክትሪክ የሚሰሩ ማለት በቻርጀር የሚሰሩ መኪኖች አሉና እስከዛ ድረስ እንዳማራጭ እነሱን ግዙ ለማለት ነው። እኔን አልችልልሽ። እንዴት መጣልሽ? እንዴት እኔ አሁን ሳስበው እንዴት አልመጣልኝም እስካሁን ድረስ። ለካ የነዳጅ መኪና ነዳጅ ሲጠፋ ኤሌክትሪክ መኪና መግዛት ይቻላል የሚለው። አንቺ አንስታይል ልጅ ነሽ፣ የአንስታይል ልጅ ነሽ። ምንድነው እንደዚህ በሰው እንትን ላይ እንደዚህ ሙድ መያዝ? ምን ይባላል? 3 ዓመት ተሰለፊ። አንቺ ማደያ ላይ 3 ዓመት ተሰለፊ። ሌላ ምንም አይደለም።